እያለችን ነው። መቼ ነው የሞተው? የሞተው ዛሬ ነው ጠዋት ሆስፒታል ድንገት ሆዴን ብሎ ሄዶ እዛው አረፈ። ግን አሁን ባይወራ ሶሻል ሚዲያ ላይ አንዴ እስከምትሰማ ቢያንስ እስከሚነጋኛ ከዚህ ወድቆ ነው አሜሪካን የሞተው ሆዴን ብሎ ድንገት ነው ያረፈው። አሞት ስጋ ከይተብዝሒ አንቺ እባክህ ዝም በይ። ትግርኛው ቆይ እና ትንሽ ሆልድ ቢደረግ ሶሻል ሚዲያ ተጠቃሚ ስለሆነች እንዳትሰማኝ ነው። ለልጆቹ ታዳጊ ልጆች ናቸው ያሉት። አንዴ እስከምትሰማ ማለት ነው። በሰው ሀገር ታውቂዋለሽ። ሚስቱ ሳትሰማ እንዴት ሚዲያ ላይ ተፖሰተ ሞተ ተብሎ? ያው ታውቂ የለ ኢትዮጵያ ነገር ሰው ሲሞት ሮጠው ነው። ገና አሁን አልነጋም። እኛ ጋር አሳስ ነው እየጠበቅናት ነው። ብቻዋን ነው የምትኖረው። የሴት ወንድ ሆና ነው ልጆቿን ያሳደገችው። አይ ዶንት ኖ እንዴት እንደምንነግር ሶሻል ሚዲያ ላይ አሁን እንደዚህ እየገባን ቢያንስ ነው እንዳትሰማ እያደረግን ነው። ጉርሻ ፔጅ ፖስቶታል ነፃነት እንደሞት ነው ፖስቶት። እንዴት አላየችውም ታዲያ? እስካሁን ድረስ አላየችውም። እያየናት ነው ስልኳ ምናምን እንትን እንዳትል። ኧረ በእናትሽ ባስኬትዬ በጣም ታሞ ነበረ። በፊት ታሞ ነበረ ምልሽ ያው ሄዶ ውጭ ወደ ህንድ ታክሞ ምናምን ደህና ነበር። ያው እሱ ችግሩ ሁሉም በውስጡ ነው፣ መናገር አይችልም። ቤተሰብ ልጆቹ ምናምን እንዳይጨነቁ። ማን የሞተው? ነፃነት ነው። ነፃነት በቴሌቪዥን የሚያስተላልፈው ነፃነት እና ፍሬ የገባው ትንሽ ሆልድ ቢደረግ ቢያንስ እንደውስጥ የምትሰማ እንኳን ነው። የኢትዮጵያ ሕዝብ እኮ ሰምቶታል። አሁን እኮ እንዳለ እኮ ያልሰማ የለም። እነሱ ናቸው መጥተው ይነገሩኝ። ኦኬ በጣም ነው የሚያሳዝነው። ባስኬትዬ ሬሳው መቼ ነው ሀገሩ የሚላከው? ነው እዛው አይደል ያረፈው? እዛው አዲስ አበባ እኮ ነው እሱ ያለው። አዲስ አበባ ነው እንዴ ሞተው? እና እንዴት ሚስቱ አታውቅም አዲስ አበባ ሞተው? እሷ ያለችው አሜሪካ ነው። እንዴት ታውቃለች? ያው ቤተሰብ አሜሪካ ነው ያለችው። ኦኬ ቴንክ ዩ ፍሪ። አጋጣሚ ሳይሽን በጣም እየተሳቀቅ ነው አንድ እስከሚነጋና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንዲህ ሰው ትናንት አይቶ ዛሬ ይሞታል እንዴ? ባስኬትዬ አቤት። እና እንዴት ነው እርዳታ ምናምን አለው? እንደዚህ ምንድን ነው የሚደረገው? አሁን ገና ተሰባስበን እየተነጋገርን ነው። ትሄዳለች አትሄድም የሚለውን ነገር ማለት ነው። ልጆቹ ትልቆች ናቸውና ትምህርት ቤት ናቸው፣ ዩኒቨርሲቲ ምናምን። እንዴት መሆን እንዳለበት ገና እየተነጋገርን ነው። ድንገት ነው የሞተው። ሆስፒታል አለገባ። ለምንድን ነው አርቲስትና ዘፋኝ ሆዴን ታመምኩ ብለው ሆስፒታል ከገቡ አይወጡም? ሙተው ነው የሚመለሱት። ኢትዮጵያ ሀገር ላይ ያው ህመማቸውን አይ ቲንክ ይዙታል ነው። የእውነት ነው እንዴ? እኔ እኮ ጥሩ ልጅ ነበረ። እኔ እኮ ጊፍት ይሰጠኛል ደግሞ እኮ በትልቁ አካውንት መቤቴ ተጻጽ። ምን ሆኖ ሞተ? ምን ሆነ? እኔ ምን አውቄ። ታሞ በድንገተኛ በሽታ ነው። አዎ በደረሰበት ድንገተኛ በሽታ ሞቷል፣ አርፏል ምናምን ብለው ለቀዋል ዜና ላይ። አንድ ያሞት ሊታከም ወጥቷል ነበር ከሀገር። ተመልሶ መጣ እኮ ኢትዮጵያ እኮ ነው ያለው እኮ። በእናትሽ በጣም ነው የሚያሳዝነው። በእናታችሁ ርጌ የሞተው እዚሁ አሜሪካ ነው ኢትዮጵያ ነው? ኢትዮጵያ ነው የሞተው። ሚስቱ ናት አሜሪካ የምትኖረው። የት ስቴት ነው ያለችው? እኔ አላውቅም እንጂ ልጅቷ ብትነግረን አሁን መታል ነበር። በእናትሽ ንገሪኝ ሲስተር። ባስኬትቦል ነው ግቢና በእናትሽ በትክክል ነገር። ግን ለምንድን ነው ሚዲያ ላይ የሚቸኩለው? እኔ እዚህ ነኝ ያለሁት። የት ስቴት ነው ያለችው ፍርዬ? አዎ ለዛ እኮ ነው። ቆይ ባስኬትቦልን ላስገባት። እሷ ናት የምታውቀው ሞር ኢንፎርሜሽን ያላት። እኔ ኢንፎርሜሽን የለኝም በእናታችሁ። አቤት ፍሪ ወይ ንገራችሁ እስኪ በእናትሽ። ፖርትላንድ ኦሪገን ያለችው። ኦሪገን ያለችው
የሚያስፈልግ ሰፖርት አለ ሲስተር? አሁን እያደረጋችሁት ያላችሁ ነገር አለ? እርዳታ ምናምን ባለቤቴ ሌሎች ቤተሰብ አለ የባለቤቴ ወንድም ተሰብስበው ተነጋገሩና አሁን ሶሻል ሚዲያው ጠቅላላ ሲያዩ ነገሯት። አሁን እኛ ጋር ፎር ነው ገና አልነገም። አይ ነው እሷ ደግሞ ያማታል ብቻዋን ናት ከልጆቿ ጋር መሄድ ትችላለች። ሲስተር እንግዲህ ያው እሱን ዲሳይድ የምታደርገው እሷ ናት። ትረጋጋና ሲያትል ነው አዲስ አበባ ነው የሞተው። በእናትህ አዲስ አበባ ነው የሞተው። በኢየሱስ እና ታዲያ ሌላ ፋይናንሻል ሳፖርት ምናምን የሚያስፈልጋት አለ? እሷን ለጊዜው ያው ቤተሰብ አለ እዚህ እንትን ብለን እንልካታለን። ስትመጣ አለ እዚህ ብዙ ቤተሰብ አለን። ያው ወደ ቢስ ለልጆቹ ይሄን ያህል እንደዚህ ስር የሰደደ ህመም ነበረው። በቃ አልቻለችም። ባስኬትቦል እንዴት አሞት ነበር እንዴ? ብዙ አልታመመም። ሆዴን አሞኝ ብሎ ነው ሆስፒታል የገባው። ሐኪሞቹ የሚሰጡሽ መድኃኒት እኛ ሀገር እኮ ምንድነው ሁሉም እንደዛ የሚያልቁት? በቃ ድንገት ብለህ ሄዳል አይመለሱም። እንደዛ አመመኝ ብለው ነው የሚሞቱት። እኔ አልገባኝም የኢትዮጵያ ሕክምና። ይህን ሰሞን ስንት ሰው ነው ታመመ ተብሎ በቃ የሆነ መድኃኒት ሲሰጣቸው ይሞታሉ። ነው መቼ ነው የሞተው? የሞተው ዛሬ ነው ጠዋት ሆስፒታል ድንገት ሆዴን ብሎ ሄዶ እዛው አረፈ። ግን አሁን ባይወራ ሶሻል ሚዲያ ላይ አንዴ እስከምትሰማ ቢያንስ እስከሚነጋኛ ከዚህ ወድቆ ነው አሜሪካን የሞተው ሆዴን ብሎ ድንገት ነው ያረፈው። አሞት ስጋ ከይተብዝሒ አንቺ እባክህ ዝም በይ። ትግርኛው ቆይ እና ትንሽ ሆልድ ቢደረግ ሶሻል ሚዲያ ተጠቃሚ ስለሆነች እንዳትሰማኝ ነው። ለልጆቹ ታዳጊ ልጆች ናቸው ያሉት። አንድ እስከምትሰማ ማለት ነው። በሰው ሀገር ታውቂዋለሽ ከባድ ሚስቱ ሳትሰማ እንዴት ሚዲያ ላይ ተፖሰተ ሞተ ተብሎ? ያው ታውቂ የለ ኢትዮጵያ ነገር ሰው ሲሞት ሮጠው ነው ገና አሁን አልነጋም። እኛ ጋር አሳስ ነው እየጠበቅናት ነው። ብቻዋን ነው የምትኖረው። የሴት ወንድ ሆና ነው ልጆቿን ያሳደገችው። አይ ዶንት ኖ እንዴት እንደምንነግር ሶሻል ሚዲያ ላይ አሁን እንደዚህ እየገባን ቢያንስ ነው እንዳትሰማ እያደረግን ነው። ጉርሻ ፔጅ ፖስቶታል ነፃነት እንደሞት ነው ፖስቶት። እንዴት አላየችውም ታዲያ? እስካሁን ድረስ አላየችውም። እያየናት ነው ስልኳ ምናምን እንትን እንዳትል። ኧረ በእናትሽ ባስኬትዬ በጣም ታሞ ነበረ። በፊት ታሞ ነበረ ምልሽ ያው ሄዶ ውጭ ወደ ህንድ ታክሞ ምናምን ደህና ነበር። ያው እሱ ችግሩ ሁሉም በውስጡ ነው፣ መናገር አይችልም። ቤተሰብ ልጆቹ ምናምን እንዳይጨነቁ። ማን የሞተው? ነፃነት ነው። ነፃነት በቴሌቪዥን የሚያስተላልፈው ነፃነት እና ፍርዬ የገባው ትንሽ ሆልድ ቢደረግ ቢያንስ እንደውስጥ የምትሰማ እንኳን ነው። የኢትዮጵያ ሕዝብ እኮ ሰምቶታል። አሁን እኮ እንዳለ እኮ ያልሰማ የለም። እነሱ ናቸው መጥተው የነገሩኝ። ኦኬ በጣም ነው የሚያሳዝነው። ባስኬትዬ ሬሳው መቼ ነው ሀገሩ የሚላከው? ነው እዛው አይደል ያረፈው? እዛው አዲስ አበባ እኮ ነው እሱ ያለው። አዲስ አበባ ነው እንዴ ሞተው? እና እንዴት ሚስቱ አታውቅም አዲስ አበባ ሞተው? እሷ ያለችው አሜሪካ ነው። እንዴት ታውቃለች? ያው ቤተሰብ አሜሪካ ነው ያለችው። ኦኬ ቴንክ ዩ ፍሪ። አጋጣሚ ሳይሽን በጣም እየተሳቀቅ ነው አንድ እስከሚነጋና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንዲህ ሰው ትናንት አይቶ ዛሬ ይሞታል እንዴ? ባስኬትዬ አቤት። እና እንዴት ነው እርዳታ ምናምን አለው? እንደዚህ ምንድን ነው የሚደረገው? አሁን ገና ተሰባስበን እየተነጋገርን ነው። ትሄዳለች አትሄድም የሚለውን ነገር ማለት ነው። ልጆቹ ትልቆች ናቸውና ትምህርት ቤት ናቸው፣ ዩኒቨርሲቲ ምናምን። እንዴት መሆን እንዳለበት ገና እየተነጋገርን ነው።
ድንገት ነው የሞተው። ሆስፒታል አለገባ። ለምንድን ነው አርቲስትና ዘፋኝ ሆዴን ታመምኩ ብለው ሆስፒታል ከገቡ አይወጡም? ሙተው ነው የሚመለሱት ኢትዮጵያ ሀገር ላይ። ያው ህመማቸውን አይ ቲንክ ይዙታል ነው